የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነም እንደምን ማለት ነው ቤቴ ራሴ ግል ቤት አልበቃም እንዴ አሁን ነው ማለት ነው አሁን በፖሊስ አስጠልቂ ማውጣት ይችላል አንተ ስራቲ ነው ተዳችን አፈቀቂ ማለት ነው እንዴ ከእንደምታችሁ እንልያይ ወንድ ኮንት ማለት ነው ፍለጋ አትጋፈቀኝ ማትረባ ጋር አንተ ያየሻው ይደረገው ነገር ያየኝ እሺ በግልጽ እኮ ነገርሽ ወንድሜን መርጫለሁ ውጣልኝ ባሌ አልሽ ይደር በቃ ስራት ይበቃል በቃ ይበቃል ይበቃል አሁን ተረጋጋ ነው ያለንተ መቼም ይገኛል ክፉን ደጉን አብረን ይሻላል ኪራ ተረጋጋሽ ኪራ እንዴት መጥቶ ነው እንዴ በደብረኝ መጣው እንዴ ቤት እኮ ነው ምን ይሆንክ ነው ቤት እኮ ነው እንዴ ምን ማለት ነው ቤት የራሴ ግል ቤት አልበቃህም እንዴ አንተ መጥቻ ያልኩ ነገር አልበቃህም እሺ አቆምበናለሽ ቤት እኮ ነው ምን ማለት ነው ቤቴ ነው ቤቱ ነው ምን ይሆንክ ነው ልጅ አንቺ ምንም አይመስልሽም የቤተሰባችን ነገር ምንም አይመስልሽም እሺ አይ አይደለም ለአንቺ ማድረጋቸው ነገሮች ምንም አይመስልሽም ቤት እኮ ነው ምን የሚናገረው ገባህ አይደለም ምንም ነገር ማለት አይችልም እንዴት ነው ማለት ነው ለማየት ነው የመጣው ገባህ አይደል እሺ ወጣሽ ቤቴ እኮ ነው ምንድን ነው የምትለኝ ቤቴ ነው ምንድነው ምንድነው ቤቴ ነው ለምን ስለሰራ ነው በገዛ ቤቴ መጥተህ ያለን እንዴ አልበቃም ያረፈ ነገር ሚስቴር እኮ ማንኛውም ሰዓት መጥቼ ማየት ይችላል አልበቃህም ወይ አልበቃህም ወይ ዋጋዬን ስለዚህ ማለት ይቅርታ እንድትጠይቀው ነው ፈልገው ገባህ አይደል በእንደዚህ አይነት መልኩ እንዴት እንቀበላለን እንቀበላለን መጀመሪያ ያን ስለረፈ ይቅርታ ጠይቀው ታውቂኛለሽ እኔ በእንደዚህ አይነት መልኩ ይቅርታ አልጠይቅም የት ይቅርታ ልባለው አወቀውም አላወቀ ይኸውልህ ድንዝ ያለ እኮ ነው ድንዝ ያለ ሰው እኮ ነው ድንዝ ያለ ሰው ነው መልስ እንመላለስ አይደለም ጭራሽ እዚህ መተነሳሽ አይገባም በዚህ አጋጣሚ አክብሬ ነው ጋሽዬን አክብሬ ነው ከዚህ ቤት በፖሊስ ማስወጣት ይችላል በቃ እንደሱ አሳስቤ አሁን ነው ማስወጣት ይችላል አንቺንም በድጋሚ ማየት አልፈልግም አሁን ታግሽ ያለው ተሽ ወደ አንቺ ሰላም ነገሮችን ታበላሽብኛል አንተ ተረጋጋ ምን ይሆን ነው እሺ ከባለፈው ተማረ እኔ ይኸውልሽ አሁንም እየታገስኩት ያለው አንቺ ብዬ ነው አሁን እንደተረጋጋ ከሱ ጋር ምንም አይነት ክፉ ደግ ተካወል ገብቷል ለምን እንዴ በእንደዚህ አይነት መልኩ ለምን ይቅርታ ታደርጊለታለሽ ተረጋጋ ልጁን የማይት መብት አለው እኔን የማይት መብት እሺ ቤተሰባችን ምን ማይመስልሽ ቤተሰቦቻችን ምን ማይመስልሽ ኪራ እኔ መጀመሪያ የሚያልኩ እኮ እኔ እና እሱ እንስማማ ከተስማማን በኋላ ሽማግሌ ይልካል ገብቷል አይደል ግን አንተ እንዴት በእንደዚህ አይነት ሁኔታ ይሆናል ተስማማሽ እንበልሽ ነገር ከነገ ወዲያ በእንደዚህ አይነት መልኩ ይቅርታ ታደርጊለታለሽ እንደማይደርስ ምን ወስናለሁ እንዴ ድጋሜ ባሽ ማየት አልፈልግም ለምን አይሆንም እኔ አላለቅስም ገብቷል አይደል እሱም ደግሞ ከስተቱ ተምሯል አይደለ ስለዚህ በእናትህ አሁን ነገሮችን ከስተቱ እኔ አስተምረዋለሁ ማስበው በራሴ መንገድ አታበላሽብኝ ይኸውልህ ካንተ ጋር ነው ይቀር ለእግዚአብሔር ተባብላችሁ አንተም ወደ ቤት እንድትመለስ በእንደዚህ አይነት መልኩ ነው ይቅርታ አልኩ እውነቴን ነው እሺ እንዴት እኔ እንድታረሽ አልፈልግም ድጋሜ በቃ አላለቅስም ለምን ደግሞ አሰማኝ እሱን ደግሞ ምንም ነገር አትናገረው ምን ያደፋው ምንድነው እንዴት ቤት የምትለው ቤቱ ነው የልጁ ቤት እኮ ነው ልጁ ነው እንዴ እና የቤተሰባችን ሀሳብ ረግጬ ሊድ የቤተሰባችን ሀሳብ እኔ እራግጠኝ ይላልኩ እነሱንም ማስረዳት ትችላለህ እኮ አንተ እንዴት ብለን እናስረዳቸዋለን እንዴት ብዬ በቃ ወደ ቤት ይመለስ ገባህ አይደል ከዛም በኋላ ሁለታችንም ማድረግ ያለብን ነገሮች አድርገን ሽማግሌ ይዘን እንሄዳለን ቤተሰብ ይቅርታ በቃ ይቅር እንዲሉን እንጠይቃለን እኔ ይቅርታ አድርጊልኝ በእነዚህ አይነት መልኩ እሺ እሱ ውጭ ሆኖ ከኔ ጋር ካልሆነ ልጆቹን ካላየ ተስፋ ቆርጦ ወደ ሌላ ብሄድስ ቆይ አንተ ምትፈልገው እሱ ነው ውጭ መሆኑ ጥቅሙ ምን እንደሆነ ታውቂያለሽ ይሄን ነገሮችን ቶሎ በአፋጣኝ መፍትሄ እንዲሰጠው ነው የሚያደርገው እንጂ እዚህ የመጣው አትሆን እየሰማኝ ነው ሁሌ ስሜታው ራስን አረጋጋ በቃ አንቺ በኩል መጥቶ ብዬ እንደ ስሜታው ነው ያልኩሽ ነገር አታስተውሽ ማንንም የለም አሁን እኮ ነው እኔ ሰራለሁ እኮ ነው እንደዚህ ፊቱን ቀና አድርጎ ማይሽ እኔ ቤት ሁሉ እኮ ነው ያገጡሽ ገባኝ እኔ እኮ እሱ ሳይገባኝ ወይ ደግሞ እሱን ሳለቀርቼ አይደለም ገብቷል አይደለም ግን ደግሞ
እሱም ወደ ቤቱ መመለስ እየፈለገ አትመለስም ማለት ሂድ ወደ ሌላ ማለት ነው። እኔ ደግሞ ባሌን ማጣጣል ለምን ይሄዳል? እውነት የሚወድሽ ከሆነ ለምን ትቶሽ ይሄዳል? ለምንድን ነው ሄደው ወደ ውጭ እያባረርከው? ከቤቱ ተባረሯል፣ ከልጆቹ ተባረሯል። ምንድን ነው የምትፈልገው? ቶሎ ነገሮችን ማስተካከል ነበረበት። እስካሁን ጠበቅኩት፣ ታግሼ ጠበቅኩት እያየሽ ነው አይደል? በቃ እሺ አቁም ኪራ አቁም። እኔ ከሱ ጋር ሌላ ጭቅጭቅ ውስጥ መግባት አልፈልግም። ነይ በእናትሽ። እኔ አሁንም ራሴን መቆጣጠር ያለሁት ይኸው ታውቂያለሽ፣ ለአንቺ ብዬ እንጂ እኔ እሱን መድፋት አቅቶኛል። እውነቴን ነው። እኔ ለአንቺ ብዬ ነው ሁሉም ነገር እኔ ታግሼ እያለሁ። ጭራሹን ስለመድፋት ነው እንደምታወራው። ባለፈው ላደረገው ነገር ራሱ ይቅርታ መጠየቅ አለብህ እሱ። እኔ አንቺ ስላዘንሽብኝ ነው እንጂ እኔ እሱን ብያለሁ። የጎዳሽን ነገር ታውቂያለሽ። ቆይ ምንድን ነው የምትለው አንተ? ይኸውልሽ ይመጣል በገዛ ቤቴ አትፈጭብኝ። ይኸውልህ እኔ ለእሷ ብዬ ነው አሁንም ቢሆን አሁኑኑ ማለት ነው። አሁኑኑ በፖሊስ አስጠልጌ ማውጣት ትችላለህ አንተ። ስርዓት ይኖርህ። ይኸውልሽ ስነ ስርዓት አስይው። እኔ እንደ መጀመሪያ የምፈራ ምናምን መስሎ ድጋሜ ምን መመጣት ፈልጋለሁ? ኪራ ነገሮች አንተ ያመጣውን 20 አስመጥቼ ማስደብደብ እችላለሁ። አንተ እሱ ወደ ቤቱ መመለስ ይፈልጋል። ወደ ቤቱ እንዴ አበዛው። አሁንስ አባወራ ነህ እንዴ አንተ? አባወራነት አለ እና ቤቱ ምን ስልጣን አለ? እዚህ ቤት ምን ስልጣን አለ? ስለ ስልጣንና ስለ ምናምን እንዳወራ። እሺ ስለሱ አያገባም። ኪራይ እኔ ነኝ የምከፍለው። ከፍለህ አይደለም መሰለኝ ይሄን ቤት እያመካኝ የፈለገ ነገር ይሁን። እኔ ሳለችበት ነገር ይበቃኛል። ከዚህ በኋላ ልፈራ አልችልም። ከዚህ በኋላ አንቺ ነሽ በዚህ አጋጣሚ የልብ ልብ እየሰጠሽ ያለሽው። በአንቺ ምክንያቱም እንደዚህ የሚፈነጭብኝ በአንቺ ምክንያቱም እንደዚህ የፈነጨብኝ ያለው በቃ በትዕግስት ነገሮችን ለረፋልኩ። ምን አይነት ሰው ምን አይነት ተረዳኝ ሰው ነው? ለምንድን ነው አትረዳኝ? እንዴት በእንደዚህ አይነት መልኩ እንዴት መስተካከል የለበትም? ሽማግሌ ይላል እዚህ እየመጣማ ከተደበሰበሰ ነገር በቤቴ መብቴ ነው። አያገባህም። ቤተሰባችን አያገባህም። ንቀት አይደለም ይሄ። አይመለከትም። አንተ እዚህ ቤቱ ስልጣን የለህም። አንተ ስለ ስልጣን ወንድም ማለት ይሄ ቤቴ ነው። የሚያገባ ነገር የለም። ታግሼ ነው እስካሁን ዝም ያልኩት። እሷንና ጋሽዬን ብዬ ነው ዝም ያልኩት። ቢገባ ማይገባ ቀፎ ነህ አንተ። ቀፎ ጭንቅላት የሌለ ሰው ለስድቡ ትናገራለህ እንዴ? አንቺ ነሽ የእሱ ልብ እየሰጠሽ ያለሽው። የልብ ልብ እየሰጠሽ ያለሽው አንቺ ነሽ። ምንድን ነው እያለኝ ያለው? ምንድን ነው ብር የሚለው? ይሄ እኮ ቤቱ ነው። ልጆቹ ናቸው እዚህ የሚኖሩት አይደል እንዴ? እኔ ስለሱ አይደለም። እኔ አሁን ስለ ቤቱማ ቤቱ ነው አውቃለሁ። ባልሽም እንደሆነ አውቃለሁ። ግን ያደረጋቸውን ጥፋቶች በእንደዚህ አይነት መልኩ አይደለም መካስ የሚችለው። ኪራ እሺ እኔን ተወኝ። ያጠፋው ጥፋት ቀላል አይደለም። ልጆቹን እያየሽ ልጆቹን ዛሬ በእንደዚህ አይነት መልኩ አንተ አስቢ ነገር ጥፋት የምትለው ንገረኝ። ምን አጠፋሁኝ? ምን አጥፍቼ ነው ጥፋት የምትለው? እሺ ምንድን ነው አስዋሽራለሽ? ነገር ያለ ጥፋት የምትለው ምን አጠፋሁኝ? ንገረኝ። አንተ ጥፋት ንገረኝ። አንዱ ጥፋት ንገረኝ። ለምን ስነ ስርዓት አይሆንም? ለምን ስነ ስርዓት አይሆንም? አንዱ ጥፋት ንገረኝ። ይኸው ስነ ስርዓት ጥፋት እንዴ ኪራ በቃ ረፍ ነው ደግሞ እኔ እሷና ጋሽዬ ብዬሽ ቢገባ አቁምሽ ነው እሷ ማለችበት ምንም አደረገ እሷን ማየት አልፈልግም። ከዚህ በላይ እንዴት ልታስለቅስ አትፈልግ? ዝም በል አንተ ስላለ ነው እንጂ እያለቀሰች ያለችው በስነ ስርዓት ለምን ሽማግሌ ያላት ስርዓት ይኖረሽ እንዳታለቅስ ለምን ሽማግሌ ያላት ታገስኩ አላፍቃትማ ከርቸሌ ነው ወተት አሳስራለሁ። ወንድና ቤተሰብ እንዳይጣላ ብዬ ነው ዝም ያልኩሽ። ማትወባ በቃ ስማኝ እንዴ ምኑ ደመዙ ነው ነው ዝም በል እና የልብ ልብ እየሰጠሽው ነው። የልብ ልብ እየሰጠሽው ነው። እኔ ላይ እንዲፈለጭ እኮ አንቺ ስልጣን እየሰጠሽ እኮ ነው። ምን ይወራጫል? ይሄ ወጣት አይደለም። ይሄ ሽማግሌም እንኳን አይደለም። ምን እንደሆነ ግራ ነው የገባኝ። አንተ ወጣት ያገዝኩ ስለሆነ ነው። ወጣት ናንተ ወጣት ብታስብማ ሽማግሌ ሁሉ ነበር። ሽማግሌ ብትለው ልቀጥለን ልትበላቸው ቤተሰብ አታቆርም እንዳለ አቀጣቸዋለሁ እና ልሸከም እንዴት አለ ልሸከም ሲያመት ልሸከም ክብር ይላል። ምን ትበለቻለህ? ማንስ መሰለህ አንተ ብቻዬን መጠቀቅቷ አይደል? ጋቢዜ መጣ አስከትለህ የመጣው አቅቶ ለምን በግኛ አልመጣም? ለምን ይዘህ መጣ? ለምን ይዘህ መጣ? ወንድ ከሆንክ ማለት ነው ፊት ለፊት አትጋፈጠኝም። ማትረባ ነህ አንተ። የሚደረገው ነገር እያየሽ ነው። አናፍቃለሁ እያየሽ ነው የሚያደርገውን ነገር እኛ ንቀት ነው። በቤቴ ደግሞ ይቆጣጠረኛል።
እኔ ከስንታችሁ ነው በቤቴ ቆጣጠረኛል ምን ያላሰዝናችሁ የሆነት እኔ በቤቴ ቆጣጠረኛል ምን አገባው ቆይ ምንም አይደለም እኔ ላንተ ምንም አይደለም ላንተ ምንም አይደለም ያው ራሴን ተቆጣጥሬ ነው ታውቂያለሽ ተቆጣጠርክም አልተቆጣጠርክም አታበላሽብኝ ገብቶሃል ሰውዬ በቃ አቁም ኪራ አቁም ካልኩ አቁም እኔ ሻው ቢሆን ይልካልሽ ይሄዳል ግን እሱ እንደዚህ ሲመነጭብሽ ማየት ስለማልችል ነው እዚህ ነው ተገተረ ያለው ነው ባለፈው ምሽ በቃ ተው ብዬ ያስቀረብኩ ማለት ነው እኔ ከሱ ጋር ታርቀህ ሰላም አውርዳችሁ እንድትሄዱ ነው ታዲያ እንደዛ ቢሆን ነገሮችን ለምን አስተካክል ነገሮችን ለምን አስተካክል ነገር አይደለም ቆይ አሁን አንድ ጥያቄ ነው የምጠይቅሽ ምረጪ ከሊና ከሱ ምን ማለት ነው ብቻ ምን እንዴት ወጪና ተደምጥ ምረጪ እዚህ ቤት ማን ነው የሚቆየው ማን ነው የሚሄደው ምረጪ ጤነኛ ነው ይሄ ከዚህ አይምሮ በሽተኛ ጋር መኖር አልችልም እንዴት ታስመርጣለህ እንዴት ታስመርጣለህ እንዴት አላስመርጣትም ከሊና ባቂ በቤቴ ወሳኝ ሆነ ለሷ ብዬ ነው ዝም ያልኩት አሁን ምንም አስቀምጬ ይዤ እዛ ቅሊንጦ ማስገባት ይችላል አላቃተኝም እሺ እሷንና ጋሽዬ ናቸው በቤቴ አንተ ምንም አይነት ስልጣን የለህም ገባ ላንቺ ብዬ ነው የተውኩት በእናትሽ አሁን የልብ ልባት አስወጪልኝ የልብ ልባት በቃ ይሄን አስወጪልኝ ትዳርሽን ትፈልጊያለሽ ወይስ ወንድምሽ ምረጭ ምን ማለት ነው በቃ አታስመርጥ አንተ እኮ አታስፈልግም እኔ ወንድሟ ነኝ ባላ አራት ዓመት ያላያት አታስፈልግም አንተ እንደ ባላ አይተስነሳ አታስፈልግም እንደ ባላ አይተስነሳ ሌላና ይቅርታ ለአንተ ምንም ክብር እንደሌለኝ ወቅ ለቤተሰባችን ያለኝ ክብር ለቤተሰቦቿ ክብር አለኝ ለአንተ ግን ክብር የለኝም አውሬ አንተ አውሬ ትዳር የምታፈርስ አውሬነት አይደለም እሺ ዝም በል በቃ ዝም በል በቤቴ ላይ የማዘዝ ስልጣን የለህም ባለፈው ምን ልትሰራ ነው የመጣችው ስርዓት ይኖር እዛ ቤት ይሄን ታውቂያለሽ እኔ እግዚአብሔር ሲያሳይ ነገሮችን ማንን እንደመጣች ነው ዋጋው ለሰለኝ ማን እንደመጣች ዋጋው ነግራታናንተ ስለዚህ ታሳብቅ ነግራታል ነው እሱ እኔ አላሳበኩም አሳብቀን ደውላ ለማክሰስ ሰው ታሰጥኝ ታውስኪ በእናታችሁ የራሳችሁ ስሜት ብቻ ተመልከቱ እኔ ናታረኝ እንዴ ቆይ እኔ ናተረሽኝ ምን ይሆናችሁ ነው አንቺን ተረድቼ ነው ባይሆን ዝም ያልኩት ብዬ ገባኝ ግን አሁን ምን እያደረክ ነው ሚስቴ ስለሆንሽ እንጂ ይሄን ሰውዬ አሁን ነው እዚህ ድፍት ማለት ይችላል አንቺ ብዬ ዝም ያልኩት አቁሙሽ እንደ ባህሉ እንደ መጥፎ ባህሉ ቺዬ ዝም ያልኩት ላንቺ ብዬ ነው ለትዳር ብዬ ነው እሷ ፊት ለባለፈው ላስደበደበው ይቅርታ ጠይቀው ገባህ አይደል ወለታ ይቅርታ እንደዚህ ተፈጨም ወንድማማቾች ሰባችን እንደደፈሩ ምንድነው አንተ ቤተሰብ የምትለው እንዴ ዋናው ከዚህ በፊት ቤተሰብ አሳፍሮ ወይ ደግሞ ሳያከብር ቀርቶ አይተኸው ታውቃለህ? ያው የሚያደርጋቸው ነገሮች እያየሽ ነው። ነው ያው የት እንደሚወርቅ የት ምን እንደሚያደርግ ለነገው እኔ ኃላፊነት ወስዳለሁ። ገብቶሃል? እኔ ኃላፊነቱን መወጣት ያለበት ወንድ ነው። ወንድ ከሆንክ ሄደህ ወንድነትን አሳይ። ቤተሰብ የምታከብር ከሆነ ቤተሰብ ነው አለ። ወይ መካረዳለ እኔ ቤተሰብ ጋር ምንድን ነው የራሳቸው ስሜት ነው። እኔ ወንድ ነኝ። የቤተሰብ ኃላፊነት አለብኝ። ማናቸው ጋሽናቸው የሚመለከታቸው አንተ አይመለከትም ሲጀመር እና እሳቸው አይመለከትም አይመለከትም እነሱ ነው እኔ እነሱ አናውቅም አንቺ አሁን የልብ ልብ እየሰጠሽው ነው ትዳርሽን አትፈልጊም ማለት ነው እንለያይ ትዳርሽን የምትፈልጊ ከሆነ ይሄን ሰውዬ ካጠገቤ አንሺልኝ ማየት አልፈልግም አውሬ ነው ወንድ ነኝ የምትል ከሆነ መፍትሄ ነው መስጠት ያለብሽ ለትዳር መፍትሄ ይዘት እናንተ መፍትሄ በጉልበት እኮ ልታስቀምጡኝ የምታስቀምጡኝ ታገሱ እንግዲህ እሷን ታገሱ ስርዓት በጉልበት እኮ ሊያስቀምጡኝ ወንድ አስቀምጡኝ የመጣ ሰው ለራስህ ስላልቻልክ ሰው ይዘህ የመጣ ሰው ነው አንተ ግን በቃ ታስመታኛለህ የትም ባል ታስመታኛለህ እንደ እህቴ ባልም አልሆንክም በፊት ማገር ነው አይደለም ፊት ለፊት እንጋፈጥ በፊት ማቀር ሰው አይደለም ፊት ለፊት እንጋፈጥ እንገናኝ ችግር የለም አስከትለት መጣለ ነገር እኔ ብቻዬን ነው የምጋፈጥ አንተ ደግሞ ብቻዬን ነው እንዴ ማለት ልዩነች ነው ኪሎ ምን እንደሚያደርግ ነው ቆይ ምን ልሆንልህ እኔ ነው አይደል ዛሬ የምትናገሪ አይደለም እኔ ነው አይደል በወንድምሽ አሁንም ቆመሽ እኔ ነው አይደል ነገሮችን ላስተካክል ብዬ ዝቅ ብል ብዬ ናክሽኝ አይደል እኔ ልክ አይደለም እና ምን ይባላል ይሄ አይደለም ሁለታችሁ ተነጋግራችሁ ተራራችሁ እንድትታረቁ ነው ለምን ነው የማትሰማው እኔ ቆሽ ከሁለታችሁ የለኝት ቆይ እኔ ሐሳብ ልናገራችሁ ይሄማ ጠላትነት ያላለው ከኔ ጋር በጣም ትልቅ ጠላትነት አለ ከኔ ጋር ረጅም ዓመት ጠላኝ ነበር ጠላት ያልከኝ ራስህ በጣም ጠላትነት አለ ከኔ ጠላትነቱ እንዲጠነክር የምታደርገው ራስህ ከኔ ጋርማ የሆነ ቂም አለ ቤተሰብ ማታደርግ ከሆነ
ዛሬ ማስደብደብ እንዳትሽ ነገጣት ማረግ ያሳያል። ልሸከም እንዴ ወንድም አስሞን ልሸከም እንዴት ነው የምትናገረው? ስነ ስርዓት ነው። እሺ እሷን አክብሬ ነው ምንድን ነው እሱ ይሄድ እንጂ እኔ ለምን ነው የምሄደው? ወደ መጣበት ሂድ። ራሱ በቤት ታዘኛለህ እንዴ? እሷን ብቻ ነው እኔ ለሷ ብዬ ነው እየታገስኩ ያለው እና ለቤተሰቦች ብዬ ለአንተ ብዬ አይደለም። ለአንተ ክብር አያስፈልግም። ይሄድ ከዚህ ስነ ስርዓት ነው ለአንቺ ብዬ ነው እኮ የታገስኩ ያለው። ለምን ክፉ ነገር የምትነጋገሩት እንዴ? በጣም ሲያሳውቅ ነው ነው እዚህ ድረስ ደፍሮኝ ራሱ መጣቱ እንዴት ይሄ ሁላ ስራ ምን ነው ትላለህ? በቤቴ እኮ ነው አንተ ነው ባይሆን የደፈርከው። ቤትህን ማስደፈርኩ አንተ ነው የደፈርከው። ቤትህን ሰው አስገባ እሷ በለቀማት ሰዓት አንተ ማንም በሌላት ሰዓት ልትጫወትባት ሞከርሽ። አመጣጤ ነው እንደሆነ ታውቃለህ አንተ። ስነ ስርዓት ላስይዝ ትችላለህ ያለው ጠላትነቱ ራሱ እያጠቃ እኔ ስመጣ እንደዚህ ቅልስልስ ብሎ ሲመጣ ዝም ብዬ ነገ ጠዋት ታዲያ እንደማይመለስ ምን ዋስትና አለኝ? እሺ ቢያንስ የቤተሰባችን ቃል መከበር አለበት። ገብቶኛል እኮ ግን እረፉ በቃ። እንደዚህ አይደለም መነጋገር እንደዚህ ነው እንደ ቆይ እናንተ እኔ የቅል እግዚአብሔር ተባባሉና በቃ ነው በአንድ ማንጸን ጋር የተፈጠራችሁ አንቺና ይሄ እርጉም ከአንድ ማንጸን ዝም በል እና ለሱ ብለሽ የሰጠኝ አይደለም። በቃ ዝም በል እኔ በይዛችሁ ነው ዝም በል በቃ ዝም በል እንትን ነው የምፈልገው። ገብቶሃል? እናንተማ ከአንድ ማንጸን አልተወለዳችሁ። አንተ አውሬ ነው አንተ አቀስኩሽ እስካሁን እኔ እየታገስኩ ዝም በል ስርዓት ይኑር። ለምን ስነ ስርዓት ራሴ አስተካክላለሁ አይደል? ለምን እንደዚህ ነው ክፉ ቃል የምታወራው? ነገ ይቅር ለእግዚአብሔር ተባባሉ ትችላለህ። ከዚህ ጋር ይቅር ለእግዚአብሔር ለምን ተባባሉ? ለምን ተጋደላችሁ እናንተ? ያማችሁ እንዴ? ጤነኞች አይደላችሁ? ለኔ ስትል ታገስ ዝም በል አልኳት። ለአንቺ ብዬ ነው እስካሁን ግን አሁን ደግሞ ገለባ አልፏል። በቤት ይቆጣጠረኛል እንዴ? እኔ ብትደፍረኝ ነው እኔ እዚህ ያለሁት። ምን አገባህ? በቤት እኮ ነው አንተ ነው የምታስተዳድራት። አንተ ነው የምታስተዳድራት። ንገረኝ። እህት ናት እንጂ እኮ ሚሳለ ነው ይችላል። እያየሽ ነው አይደል? ሽማግሌ ሲመጣ ወይስ ተረጋጋ። አንተ ተረጋጋ ነው። ምን ተረጋጋ? ምን ይሆናችሁ ነው? ይሄ ስራት ይነደርሱ ውብዬን ለማየት መጣሁ። ሰላም ደውዬልሽ ነበር። ውብዬን ለማየት መጣሁ። እንዴ መጥቶ ይመጣብኛል እንዴ? ቤት አይደል እንዴ? ወጣ ይለኛል እንዴ ከቤቴ? ባለፈው አስከመል ለቤት አድርገስኩት። እኔ እንዳልነው ታውቃለህ። ለምን መጣ? ምን አገባ በቤቴ? ስነ ስርዓት ያዘው ምን አገባ ይለኛል። አንተ ማለት ነው እንደዚህ ነገሮችን አታከብረው። በቃ ወደ ሰላማቸው መመለስ አለበት። ለምን ሽማግሌ መላክ ከበደ? አልልክም ሽማግሌ አልልክም። ማሰራው ነው ማለት አልልክም። አታገኛትም። እሺ ሚስቴ እኮ ናት። ሚስቴ ናት። አሁን መውጣት ትችላለህ። ሚስቴ እንደሆነች አውቃለሁ። በቃ ግን ሽማግሌ ካላክ ድረስ እሷን አገኛለሁ። ትሰማኛለህ? ሳገባት አክብሬ ሽማግሌ ልክ እሺ ብለው ነው የሰጠኝ። ያጠፋኸው አያገባም። ወንድም እንጂ አባቷ አይደለም። ወንድም ማለት አባቷ ነው። ወደዛ በል አወይ ነው ወደዛ ስነ ስርዓት ነው ብዬ ነው ስም ያልኩህ። ቆይ ዝም ብለህ ይበላል እንዴ? ነው ስማት ለዚህ ሆነ ተዳረኝ ያየሽ ነው አይደል? የሚያደርገው ነገር ምን ነው? እሺ ሰላም ሰላም ፈልጌ በጠዋት ልጄን ለማየት መጣሁ። ይረብሽኛል እዚህ መጥቶ ቤት ድረስ እየመጣ ይሆንሽ እያስደፈረች ነው። ለምን ይመጣል? ምን እንደሆነ ነው የምትፈልጉት? አንቺ እኔ እንደምፈልግ ታውቂያለሽ። ተከብረሽ እንድትኖሪ ነው የምፈልግ። ይሄ እየመጣ ማንም ነው እያስከበርከኝ ነው ያለው። እንደዚህ በመሆን አስከብርሻለሁ። ይሄ አይደለም ኪራ በቃቁ እንዴ ሰው ማስከበር በዚህ ልክ ነው እንዴ? በጉልበት አይደለም እኮ በአይነሮች ዋዳ ነው ሰው የምታስከብረው፣ ሰው የምታሰምረው እንዴ? በጉልበት ምን ይፈጠር? ቆይ ተደባደባችሁ፣ እሺ ምን ይፈጠር? እራሳችሁ ተጎዳዳላችሁ። ለኔ ምን ልታረጉልኝ ነገር አለ? ለኔ ስትል ላንቺ ስል ተደባደብኩ፣ ላንቺ ስል ተደባደብኩ ልትሉኝ ነው? ለኔ ምን ይጠቅመኛል? ነገሮችን ማስተካከል ስላልቻለ በቃ አቁሙ ነው። በቃ አንተ ባለፈው ስላስተበደብኩ ይቅርታ ጠይቀው ነው እንደምትሽማግሌ። ኧረ በስመ አብ ይቅርታ። በእነዚያ ነው የት ቤተኛ ጭራሽ አንቺ ይቅርታ ማለት ራሱ ቆጥቶኛል። አንደኛ እሱ እንደዚህ አይገባም። አራስ ነው ታውቃለች አይደል? ሁለታችሁ ነው ቢሆን ወደ ትዳር መመለስ የምትፈልግ ከሆነ
ኪራፍ ማለት ደብድቦ ይቅርታ ጠይቅ ነው። በእንደዚህ አይነት ሰላም ታውቂያለሽ? እንደዚህ አይነት እኮ ነው ይቅርታ ባለው ብለሽ ነው። አውሬ እኮ ነው። እሺ በዚህ አውሬ የምትለኝ አልፈልግም። ስነ ስርዓት አትጠጋኝ። እሷን ብዬ ነው የሚያልኩት እና እኔስ አንተ ብዬ መሰለኝ እንደዚህ ጋር ቆሙ ፈሪ አይደለም አስከትለ የመጣኸው ዝም በል ብቻዬን አልገጥመኝም ነበረ። እኔ በደምብ ባላምን በፍቅር ተማሩ ሰዎች ለሚከተሉ ሰዎች አስከፍቼ ፖሊስ ታሪቼ አንድ ይመጣሉ 20 አስከትዬ አሁን ማስወጣት ይችላል። ማስገራት ይችላል። ፖሊስ ስላልክ ምንም የምፈራው ነገር የለም። እሺ ቤተሰቦችን ስለማከብር ነው። በረንቲ አይደለም ፖሊስ የፈለከውን ነገር ስለ ቤተሰብ ክብር ስላለኝ ነው። እንዴት ነው በጻን በማስደደብ እንደዚህ በማስፈራራት ምናምን ለምን ታዲያ ስለ ስራቴ ነው ማለት እንዴት ነው ላስብ እንዴት ላስብ ተሳዘነህ እንዴ አንተ ቆይ ነው ስዊስና ተሳዘነህ እንዴ አንተ በቃ ሽማግሌ እንኳን መላክ አለብህ ላክ አንተንም ስለ አስደበደብኩ ይቅርታ ጠይቅ እህት በሰላም ትኖርበት ነገሮችን እያቃለለ ሽማግሌ መላክ አቅቶት መላክ አቅቶት አይደለም ኪራ ከቤት አስወጣው ልጆቹን እንዳያረግ ቆይ ሰው በቃ ትዳር የለኝም ብሎ ሌላ ነገር ቢያደርስ ቆይ እኔ ነኝ የምትጸጸተው እሱ ነው የሚጸጸተው። እኔ ሁሌ የምታፈንልሻለሁ ብዬ ዝም በል እሷን ኪራ ዝም በል አንተ በቤቴ እኔ መናገራችንም በቤቴ ነው። እሺ በቃ አንድ ነገር ብቻ ስለ ስርዓቴ ነው። ይሄ ማነው ፈቶ የለቀቀብን? ይጃት ነው ቤት ነው። በቃ ነው እሺ ማነው ፈቶ የለቀቀብን? ይሄ ልጅ ነገር ነው በቃ አቁም በቃ አንቺ ብዬ ነው ዝም ያልኩት። አሁን ማለት ነው አንቺ አውቃለሁ ነው አንቺ ነሽ የልብ ልብ እየሰጠሽው ያለሽው ነው እንደዛ አይደለም። ይሄ አዳም ይሄን ደግሞ አስተናፍስልሃለሁ። እሺ ረፍ አንድ ነገር ብቻ በቃ እሱን አውርቼ ነገሮችን መስመር እስከማይስት ድረስ አንተ ሂድ ወደ ቤትሽ ወደ ነበርክበት ሂድ። ከኔ በላይ ወንድምሽን አስቀደምሽ አይደል? እንደዛ አይደለም ነው ይላል። ይድልኝ እኮ ነው ያለችው። ይድልኝ አለችኝ፣ ውጣልኝ አለችኝ። ሰላም መሸፋፈን ምን አስፈለገ? ወንድሟን መረጠች። እንደዛ አይደለም ወጣት ልጅ ወጣት ውጣልኝ አልሽኝ አይደል? ወጣልሻለሁ፣ ወጣልሻለሁ። ደስ ይበላል። አሸነፍ አይደል? ደስ ይበላል። ነገሮችን ማስተካከል ስላልቻልሽ እንደዚህ ወጣልሻለሁ። ወጣላችኋለሁ፣ በቃ ወጣላችኋለሁ። ደስ ይበልሽ፣ በቃ አንቺ ደስ ይበልሽ። ወጣላለሁ። ቆየህ ውጣ፣ ቆየህ በጣም ውጣ። በቤቴ እኔን አባረርከኝ አይደል? ተሳካልህ አይደል? ተመለስ። ለአንቺ ብዬ ነው እንግዲህ ይሄን ሁሉ ማድረግ ቢገባሽ ለአንቺ ብዬ ነው ብዬ ደስ ይበልሽ። ለአንተ ብዬ አይደለም። ልቀቂ በቃ ዞር በይ። ልጅ ከወንድምሽ ጋር መረሽው አይደለም? ወንድምሽን መረሽ አይደል? ልጅ ተው አትከፍተህ እያየሽው አይደል የሚያደርገው ነገር ውጣ አልሽኝ እኮ ውጣ አልሽኝ። ኖ ውጣ አልሽኝ። በግልጽ እኮ ነገርሽኝ። ወንድሜን መርጫለሁ ውጣልኝ ባሌ አልሽኝ። መርጠሻል እኮ ከዚህ በላይ ውይ፣ ከዚህ በላይ ደስ ይበልሽ። ሰላምዬ መረጠች እኮ እሷ ምርጫዋን እኮ መረጠች። መረጠች እኮ እሷ እኮ መረጠች። አስበለጠች ከኔ በላይ ውጣልኝ አልሽኝ። ለምን አትሄድም? አንተ በኋላ ስርዓት ሂድ። ይበቃል፣ ይበቃል፣ ይበቃል። አሁን ተረጋጋ። ነይ ነይ ተመለሽ።